رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي إن شاء الله ዛሬ አላህ ካለ ሁለተኛውን ኪታብ የምንጀምርበት ቀን ይሆናል። ሁለተኛው ኪታብ የሚሆነው ያው ኡሱል ሰላሳ ነው። ያው ከዚህ በፊት ሁሉም የመኳከረው ይመስለኛል፣ ግን ከኪታቡ ጋር አብሮ ስለመጣ የምናየው ይሆናል። ሶስት መሰረቶች ማለት ነው። ኡሱል جمع الأصل عنده أصل ሲሆን ኡሱል ደግሞ ለጀምዕ ኡሱል ስለዚህ መሰረቶች ማለት ነው። ما يبنى عليه غيره ይሉታል። በሱ ላይ ሌላ ነገር የሚገነባ መሰረት ማለት ነው። አስል ከሚለው ነው የመጣው። እነዚህ ሶስት መሰረቶች ያመጣልናል ሼኻ ሁለት ሙቀዲማዎችን ካደረገልን በኋላ ሶስቱ መሰረቶች አላህን መልእክተኛውን ዲን አልእስላምን ማወቅ እነዚህ ሶስት መሰረታዊ የሆኑ ነገሮች ናቸው። ማንኛውም ሙስሊም በሆነ ሰው ላይ ግዴታ ነው። ስለዚህ ያንን ኡሱሉን ከመጀመሩ በፊት ሁለት መቅደሞችን ያመጣልናል። የመጀመሪያው መቅደም ይሄው ነው። ቢስሚላሂር ረህማኒር ረሂም اعلم رحمك الله أنه يجب علينا تعلم 4 مسائل እሺ ምን አለን اعلم رحمك الله الله ይዘንልህና أنه ነገርኮ يجب ግዴታ ነው علينا በእኛ ላይ ግዴታ ነው ምን ከተባለ تعلم መማር ወይንም ደግሞ ማወቅ 4 مسائل አራት ነገሮችን ማወቅ በእኛ ላይ ግዴታ ነው። اعلم على اواق على بمعنى علم ብሎ ማለት ادراك الشيء على ما هو عليه ادراكا جازما ይሉታል። علم ብሎ ማለት ادراك الشيء አንድ ነገር ላይ መድረስ على ما هو عليه ادراكا جازما ባለበት ሁኔታ ላይ እንዳለ አንድ ነገር ሙሉ ለሙሉ ማወቅ ነው። ስለዚህ ይህ ዕውቀት ደግሞ ሁለት አይነት ነው። علم ምን አለ በሁለት መክፈል እንችላለን። በአንድ በኩልም ሁለት አድርገን በሌላም በኩል በሁለት አድርገን መክፈል እንችላለን። ልክ እንዳሳለፍነው علم فرض العين እና فرض الكفاية ብለን መክፈል እንችላለን። فرض العين ከተባለ ማንኛውም ሰው ሊያውቀው የሚገባ ማለት ነው። በነፍስ ወከፍ በነጠላ እያንዳንዱ ሰው ሊያውቀው የሚገባ ዕውቀት ነው። ልክ እዚህ ጋር እንደሚዘረዘርልን ማለት ነው። ስለዚህ ፈርዱል ኪፋይ ደግሞ አለ የተወሰኑት ሰዎች ካወቁት የተወሰኑት ላይ ግዴታው የሚወርድ የተቀሩት ላይ ግዴታው የሚወርድ ማለት ነው። በሌላ መልኩ ደግሞ ዒልምን ለሁለት ይከፍሉታል። ዒልሙ ضروري እና ዒልሙ ነظሪ። ዒልሙ ضروري ከተባለ አንድ ሰው ሊያውቀው ምንም ማይገደድበት ማለት ነው። ምንም ማይጨናነቅበት ምንም በህስ ጥናት የማያስፈልገው ነገር ምን ይባላል? ዒልሙ ضروري። ምሳሌ መብራት አለ ከተባለ መብራት ለመኖሩ በህስ አያስፈልግም ጥናት አያስፈልግም በቃ አለ እየታየ ነው። ሌሎችም ነገሮች ضروري የሆኑ ምንም ዕውቀት የማያስፈልጋቸው ፀሐዩ መብራቱ ቀን መኖሩ ጨለማ መኖሩ ይሄ ምን ይባላል? ዒልሙ ضروري። ዒልሙ ነظሪ ደግሞ ከተባለ ያንን ነገር ልናውቀው ጥናት የሚያስፈልግ ትምህርት የሚያስፈልገው ማለት ነው። ለምሳሌ ውሉ ምንድነው የሚያበላሸው? شروط አርካን ይህ ምን ይባላል? ዒልሙ ነظሪ ይባላል። ጥናትን የሚፈልግ ማለት ነው። ስለዚህ علم اعلم ورحمك الله الله ይዘንልህና እነሆ ነገርኮ يجب ግዴታ ነው። ዋጅብ ብሎ ማለት ما لا يعذر احد بتركه ይሉታል። ما لا يعذر احد بتركه አንድም ሰው ዑذር የማይሰጠው ማለት ነው በመተው። ወይንም ደግሞ ኡሱልዮች የሚሉት ምንድነው? ما يثاب فاعله ما يثاب فاعله ويعاقب تاركه اصول الفقه ላይ የሰራው ሰው አጅር የሚያገኝበት የተወው ሰው ደግሞ የሚቀጣበት ዋጅብ ከተባለ አንድ ሰው ከሰራው አጅርን ያገኝበታል ከተወው ደግሞ ይቀጣበታል። ስለዚህ ግዴታ ነው علينا በእኛ ላይ ባን ወንድ ሴት حر عبد በማንኛውም ሰው ላይ ማለት ነው ግዴታ ነው። ረሱልም ብሏል طلب العلم فريضة على كل مسلم ومسلمة ዕውቀትን መፈለግ በወንድም ይሁን በሴት ልጅ ላይ ግዴታ ነው። ስለዚህ ወንድም ይሁን ሴት ባሪያም ይሁን ነፃ ሙስሊም እስከሆነ ድረስ ግዴታው ነው። ካላወቀ ቂያማ ቀን ይጠየቅበታል። ምንን ከተባለ 40 مسائل አራት መስላዎች
الأولى የመጀመሪያው ከአራቱ ምንድነው العلم ነው ዕውቀት ነው መጀመሪያ የሚፈልገው ነገር ምንድነው ዕውቀት ሲሆን ያ ዕውቀትም ደግሞ علم الشرعي ነውና وهو ዕውቀት ሲባል معرفة الله አላህን ማወቅ ومعرفة نبيه يا الله نبيንም ማወቅ አላህን ማወቅ ሲባል የአላህ ስሞችን ባህሪያቶችን ሲፋዎችን بمعنى الله سبحانه وتعالى አንድ ሰው معرفة الله ሲባል አራት ነገር ይፈልግበታል መጀመሪያ አላህ سبحانه وتعالى መኖሩን ማወቅና ማመን አለበት አንድ ሰው ከዛ ስም እንዳለው አላህ سبحانه وتعالى ስምና ባህሪያቶች እንዳሉት ማወቅ አለበት ሌላ ደግሞ አላህ سبحانه وتعالى ጌታ መሆን ሩቡብያ የተባለ ነገር ለአላህ Subhanahu Wa Ta'ala ተገቢ እንደሆነና በጌታነቱ ያመነ መሆን አለበት በኡሉሂያውም ደግሞ በአምላክነቱ ያመነ መሆን አለበት ማዕሪፈቱላህ ሲባል ወማዕሪፈቱ ነብይሂ ነብዩንም ደግሞ ማወቅ ነው ረሱል ሰለላሁ ዐለይሂ ወሰለም መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ መሆናቸው ሃሺሚ የቁረይሺ من العرب መሆናቸውን ማወቅ ይኖርብናል ሌላ ደግሞ ያዘዙትን መታዘዝ ይኖርብናል የከለከሉትን ያመጣልናል ጣዓቱ فيما امر وتصديقه فيما اخبر መጨረሻ ላይ ያመጣልናል ማለት ነው ስለዚህ ነብይ ከተባለ የተለያየ ታሪፍ ይሰጡታል ግን ሁሉም ታሪፍ ብዙም አጥጋቢ አይደለም ግማሹ ነብይ ብሎ ማለት ሸሪዓዎችን እንዲሰራ እንጂ እንዲያደርስ ያልታዘዘ ነው ይላል معنى ነብይ ብሎ ማለት أمر بشرعه ولم يؤمر بتبليغه بلو ملوتاله بمعنى شريعة اندي سرابت انجي اندي ادرس قديت ያልተደረገበት ነው ያላሉ ግማሾች ደግሞ አይ ነብይ ብሎ ማለት የበፊት ሩሱሎች የነበሩበትን ተሐድሶ የሚያደርግ ነው አዲስ ህግጋት ያልመጣለት ነው ግማሹ ደግሞ አይ ነብይ ብሎ ማለት ህግጋትን መጥቶለታል ሊያደርስም ግዴታ ተደርጎበታል ግን ጂሃድ ግዴታ አልተደረገበትም الى اخر እስከ 4 ነው እስከ 5 አይነት ቀውል አለ ግን ብዙም አጥጋቢ አይደለም ብቻ አላህ Subhanahu Wa Ta'ala ወህይ ያደረሰለት ነብይ ብሎ ማለት ومعرفة الدين الاسلام እስልምና ሃይማኖትንም ማወቅ ነው ሙዓመላው ይሁን ዒባዳው ይሁን ዐቂዳው እንዳለ ይገባል معرفة الدين الاسلام ሲባል እንዳለ ሸራዒዎች ይገባል ሐጅ ሰላት ምን ጠሃራ ጂሃድ በይዕ እንዳለ على كل حال معاملة عبادة من دال إيجابان ግን እነዚህ የዘረዘርናቸው ነገሮች እንዳለ ሰናውቅ በመንደነ መሆን ያለበት بالادله ነው መሆን ያለበት በማስረጃ بمعنى በቁርአን በሐዲስ ስለ አላህ ለማወቅ ከፈለገ አንድ ሰው ፍልስፍና ውስጥ አይደለም መግባት ያለበት ምንጩን የሚወስደው ከቁርአን ከሐዲስ ስለ ረሱልም ከፈለገ እንደዛው ዲን الاسلامን መረጃውን ፈልጎ ከሆነ ከቁርአን ከሐዲስ ነው መሆን ያለበት አዲላውን መውሰድ ያለበት ከዛ ነው አለበለዛ ከኪሱ ያወጣው ከሆነ ወደ ኪሱ ነው የሚመለስ ስለዚህ የመጀመሪያው ልናውቀው የሚገባ ነገር ዒልም الثاني ሁለተኛው ደግሞ ምንድነው العمل መስራት ቢሂ በዚህ ዕውቀት ዒልም ዑለሞች ምን ይላሉ ተመራን ፍሬ የዒልም አመል የዒልሙ ፍሬ بمعنى አንዱ ለአንዱ ሊለያይ አይችልም እንዴት ከተባለ ዒልም የሚባለው ነገር በምን ይመስሉታል እንደ ዛፍ ይመስሉታል ዑለሞች ሲናገሩ ዒልም ብሎ ማለት ሸጀር ዛፍ ነው አመል ብሎ ማለት ደግሞ ሰመሩ ነው ያ ዛፍ ያፈራው ፍሬ እሺ ስለዚህ ግዴታ ነው አንድ ሰው ማወቅ አለበት ካወቀ በኋላ ደግሞ መስራት አለበት ለምን ከተባለ አውቆ የማይሰራ ከሆነ بمعنى ከአይሁዶች የተለየበት ነገር የለም ሁለት ደግሞ ሳያውቅ የሚሰራበት ከሆነ ከክርስቲያኖች የሚለይበት ነገር የለም እስልምና ሃይማኖት ደግሞ ወሰጥ ነው በክርስቲያንና በእንትን በአይሁድ መሃል ላይ ነው ያለው አይሁዶች ከማወቅ ጋራ ወሰን አለፉ ክርስቲያኖች ደግሞ ካለማወቅ ጋራ ወሰን አለፉ ለዚህ ነው በየጊዜው የምንለው ከክርስቲያንም ከአይሁዳም ማታመሳሰለን ነው የምንለው ቢያንስ በቀን 17 ጊዜ እንላለን صراط الذين أنعمت عليهم غير المغضوب عليهم ولا الضالين تبارك مغضوب اليهود ናቸው ضالين ደግሞ ነሳራ ናቸው ስለዚህ ለምን ከተባለ አይሁዳ የጠመመው ከውቀቱ ጋር ነው ያኛው ደግሞ ያለ ዕውቀት ሰራለ ብሎ ነው
ክርስቲያኖች ወረህባንየተን ابتدعوها على الله سبحانه ما كتبناها عليه إلا ابتغاء رضوان الله فما رعوها حق رعايتها بل الله سبحانه وتعالى تناقروتها لمالك ስለዚህ ለዚህ ነው ሱፊያን ابن عيينة من إلال من فسد من عبادنا ففيه شبه من النصارى ومن فسد من علمائنا ففيه شبه من اليهود بمعنى كنيا عابد عباد هنا كنيا تبلاشتو كهونه ككريستيان تمساسلان عالم هنا ደግሞ ተበላሽቶ ከሆነ ከአይሁዳ ጋር ተመሳስለዋል ስለዚህ علم عمل አብረው መሄድ ያለባቸው علم ያለ عمل ዋጋ አይኖርም العلم بلا عمل كشجر بلا ثمر ይላል علم ያለ ዕውቀት ዛፍ ፍሬ እንደሌለው ፍሬ የሌለው ዛፍ ነው وعالم بعلمه لم يعمل معبد من قبل عباد الوثن ተብሎም ተቀምጧል ስለዚህ መጀመሪያ علم ነው ከዛ በኋላ عمل ብቻውን ደግሞ ጥቅም አይኖርም ሶስተኛ ምን መኖር አለበት الدعوه ጥሪ መደረግ አለበት ኢለይህ ወደዚህ ወደምን ወደ علمና ወደ عمل ጥሪ መደረግ አለበት ሰውየው አወቀ ከዛ ከሰራ በኋላ ምን መኖር አለበት ጥሪ ማድረግ አለበት ወደ ምኑ ከተባለ ወደ ዕውቀቱ ወደ መስራቱ ሰዎችን ተማሩ ስሩ ወደሚለው ጥሪ ማድረግ ይኖርበታል ከዛስ الرابع አራተኛው ደግሞ ሰብር መኖር አለበት ትግስት ያስፈልገዋል ሰብር የምትለው ነገር ሲብር ከምትለው ነው የመጣችው የሚሉ ዑለማዎች ሲብር በቋንቋ ደረጃ ሲብር ከተባለ ሬት ማለት ነው ሬት በጣም ይመራል ስለዚህ ሰብርም የተባለበት ምክንያት ሲብር ወደ ሰብር የተጠጋበት ምክንያት በጣም ስለሚመር ነው ብለው የተናገሩ ዑለማዎች አሉ ስለዚህ በሸሪዓ ደረጃ ሰብር ብሎ ማለት حبس النفس على طاعة الله وحبسها عن معصية الله وحبسها عن تسخط من أقدار الله صبر بلو مالت بشريعة درجة نفس ماقتل بمن كتب على الله سبحانه وتعالى بعززات نقر لي ولت دقمو الله سبحانه وتعالى ككلك لو نقر اندات تورك ما يازنو ሶስት ደግሞ አላህ Subhanahu Wa Ta'ala በወሰነባት ነገር ላይ ላትቆጣ ነፍስን መያዝ ነው በቃ ሰብር በሶስት የተከፈለ ነው ሰብር على طاعة الله الصبر على أقدار الله الصبر عن معصية الله طاعة ሲባል ለምሳሌ علم ፈለግ የአላህ ጣዓ ሰላት መስገድ የአላህ ጣዓ ውዱእ ስናደርግ የተለያዩ ዒባዳዎችን ስናደርግ ነፍስያ ትንሽ መሳነፍ ይኖርባታል ስለዚህ ምን መደረግ አለበት ትግስትን ማስለመድ ያስፈልጋል ሁለት ማዕሲያ ነፍስያ ጥሩ መጥፎ ነገሮችን ትወዳለ ان النفس لاماره ተብሏል በጣም አዛኝ ለተአምሩ ሳይሆን ለአማራህ ነው ተባለ ለአማራቱን ቢሱእ ስለተባለ እዛ ቦታ ላይም ላትገባ ነፍስን ምን ማድረግ አለብን ያዝ ማድረግ አለብን ሶስተኛው ደግሞ ምንድነው አቅዳር ነው አላህ Subhanahu Wa Ta'ala የሚወስናቸው ነገሮች አሉ በእኛ በሚወስንብን ነገር ላይ ልክ ወላ ነብሉወነኩም بشيء من الخوف والجوع ونقص من والانفس والثمرات وبشر الصابرين ብሎ እንደተናገረው ማለት ነው ስለዚህ አንድ ሰው علم ሲያደርግ ሲማር عمل ሲያደርግ بمعنى ሲሰራ ጥሪ ሲያደርግ እነዚህ ነገሮች ይገጥሙታል ለምሳሌ ሰውየው ሲማር ምን ሊገጥመው ይችላል الصبر على طاعة الله ይፈልግበታል በሚማር ጊዜ እንደዚሁም ደግሞ በሚማር ጊዜ ምን ይፈልግበታል الصبر على أقدار الله ሊራብ ይችላል ሊቸገር ይችላል የተለያዩ ቀደሮችን ሊያመጣበት ይችላል አላህ Subhanahu Wa Ta'ala ሲማር ይሄንን ማድረግ አለበት ሶስት ደግሞ ማዕሲያም ሊመጣ ይችላል ነፍስያ ልትፈታተነው ይችላል በሚማር ጊዜ እነዚህ ሶስት ነገሮችን መኖር ይፈልግበታል ዳዕዋ ሲያደርግም እንደዛው بمعنى عمل ሲሰራም እንደዛው ከነዚህ ከሶስቱ አንዱ መቅጠሙ አይቀርም በሚሰራ ጊዜ ሊቸገር ይችላል ወይም ደግሞ የአላህ ኢባዳ ላይ ያስቸግረው ይችላል ጣዓ ውስጥ ሊሆን ይችላል ወይም ማዕሲያ ሊፈታተነው ይችላል ወይንም ደግሞ አቅዳሮቹ ሊፈታተኑት ይችላል እንደዚሁም ዳዕዋን ሲያደርግ እንደዛው ወደ ሰው ጥሪ በሚያደርግ ጊዜ የተለያየ ነገር ይደርስበታል ዘለፋ ይደርስበታል ስድብ ትችት የተለያዩ ነገሮች ያላደረገውን አደረክ ተብሎም ሊደርስበት ይችላል ስለዚህ ሰብርም ላይ بمعنى ጥሪ በሚያደርግም ጊዜ ሰብር ይፈልግበታል الصبر ትግስት ማድረግ
على الأذى በሚደርስበት ችግር ላይ فيه በዛ በሚደርስበት ነገር ላይ ትግስት ማድረግ አለበት ያ ትግስት ቀደም ከሶስቱ በአንዱ ሊሆን ይችላልና መታገስ ይኖርበታል ለዚህ ነው ኢብኑ القيم ምን ይላሉ جهاد النفس 4 ابن القيم አንድ ሰው ነፍሱን ሊዋጋ የሚችለው በአራት ነገር ነፍሱን ተዋግቶ አሸንፎ ተቆጣጥሮ በጁ ቁጥጥር ስር ሊያደርጋት የሚችለው አራት ነገሮች አንደኛ ምን አለ አዩ ጃሂደሃ ከነፍሱ ጋር ትግል ሊያደርግ ነው በምን ከተባለ على التعلم الهدى ቀጥተኛው መንገድ በማስተማር ሂዳያ የቱ ጋር ነው ያለው ብሎ ለነፍሱ ሊያስተምራት ይገባል ለኢብኑ القيم ከዛ በኋላ ደግሞ ሁለተኛ አዩ ጃሂደሃ على العمل به በዛ ባወቀው ነገር ላይ ሊሰራ ከነፍሱ ጋር ትግያ ማድረግ ይኖርበታል ሶስተኛው ደግሞ ምንድነው ከተባለ አዩ ጃሂደሃ على الدعوه ወደ ዳዕዋ ጂሃድ ላይ ያደርግ ከነፍሱ ጋር ይገባል ወተዓሊሚ በተማረው ነገርና በዛ በተማረው ነገር ዳዕዋ ሊያደርግና ሊታገል ይገባዋል አራት ደግሞ ምንድነው ከተባለ ሰብር بمعنى በእነዚህ ነገሮች ነፍስያውን እነዚህ ነገሮች ሶስቱ እንዳሉ አራት ደግሞ ሰብር ተጨምሮበት ከሆነ ابن القيم ምን ይላል واذا استكمل هذه مراتب الاربع صار من ربانيين አንድ ሰው እነዚህ አራት ነገሮችን አሟልቶ ከሆነ من علماء الربانيين ይሆናል بمعنى ያላህን ዲን ህያው አድርገው ጨብጠው ከያዙት ውስጥ ይሆናል ለምን ዓሊምን ብሏል ሶስት ናቸው ዓሊም الرباني ومتعلم على سبيل النجاة ሶስት ደግሞ الهمج الرعاع اتباع كل ناعق يميلون مع كل ريح ብሏል ሶስት ናቸው አንደኛው ዓሊም الرباني የአላህን ዲን ህያው አድርጎ ያዘ ነው ሁለት ደግሞ ሙተዓሊም ነው ሶስት ደግሞ ሀመጅ الرعاع ያና ሚጭ እንትን ሚበረግግ የጮኸውን ሁላ የሚከተል اتباع كل ناعق يميلون مع كل ريح እንዳለ بمعنى ከነፈሰው ጋር አብሮ የሚነፍሱ ናቸው ስለዚህ አንድ ሰው ዓሊም الرباني ሊሆን እነዚህ አራት ነገሮች ያስፈልጉታል እሺ والدليل قوله تعالى ስለዚህ ምን ብሎ ነበር العلم هو معرفة الله ومعرفة دين بالأدلة ብሎ ነበር ስለዚህ ለነዚህ ለተናገርኩት ነገሮች ማስረጃው قوله تعالى ያላህ ቃል الله ምን አለ والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والعصر الله سبحانه وتعالى بعصر وينم دغمو بزمن املالوኛ الله سبحانه وتعالى بفلغው ነገር ይምላል والشمس والضحاها والضحى والليل إذا سجى والتين والزيتون إلى آخره إذا الشمس كورت والسماء والطارق الله سبحانه وتعالى بفلغው ነገር መማል ይችላል ፍጡራን ግን ሲምሉ በአላህና በሲፋቱ ብቻ ነው የሚሉት والله ከዛ በሲፋቱ ወይ በስሙ ወይንም በሲፋቱ ورب الكعبة والذي نفسي محمد بيدي በመሳሰሉት ነገሮች በባህሪውና በስሙ ነው የሚምለው በሌላ ነገር መማል ሽርክ ነው እሺ ስለዚህ አላህ ምን አለ والعصر በጊዜ እምላለው عصر ሲል ጊዜ ምን ያክል ፋይዳ እንዳለው አላህ Subhanahu Wa Ta'ala ሲምልም ትኩረት ለመስጠት ነው عصر አለ ስለዚህ ጊዜ ነው ጊዜ ደግሞ ትልቅ ቦታ ስላለው ነው አላህ Subhanahu Wa Ta'ala የማለበት አጅሩም ኸይሩም ጥሩ ነገሩም ስንቁም ምንም የሚያዘው በጊዜ ነው ከዛ ይሄንን ታላቅ መሐላ ከማለ በኋላ ምን አስከተለ ان الانسان ኢንሳን የሰው ልጅ የተባለ በአጠቃላይ ኢንሳን ከተባለ ሰው ልጅ ነው ግን ከዛ ሰው ልጅ የተወሰነ ሊቀር ይችላል ኢንሳን ከተባለ ግን መጥቶ ከሆነ ማንንም ይቀርኝ وال تفيد الكل في العموم في الجمع والافراد كالعليم የምትለው ቃል አረብኛ ላይ መጥታ ከሆነ تفيد الكل عموما ሁሉንም ነገር ነው የምታቀጣጥለው መታካተተው ማለት ስለዚህ መጣ ከዛ በኋላ ምን ተከተለ ኢንሳን የተባለ بمعنى ወንድ ሴት حر عبد አንድ ሳይቀር لفي خسر كسارة ውስጥ ናቸው ማንንም የቀረኝ የሰው ልጅ የተባለ በአጠቃላይ ከስረዋል ካለ በኋላ استثناء አመጣ ምን አለ الا الذين ብሎ استثناء አስቀራላ
إلا الذين لنزا سكروا آمنوا يأمنوا سكر بمعنى آمنوا سبال إيمان على علم لنور واقعي نور فلذي آمنوا سبال ما نيوطال الأولى العلم يالا نيوطال لمن علم بمان كتوتال معرفة الله ومعرفة النبي ومعرفة دين الإسلام بلو فلذي إلا الذين آمنوا سيل يمجمروا الأولى العلم يالا يوطال كزيس فلذي علم يالا تشوط الكسر أشي وعملوا الصالحات تبع والعمل به بلون نبرايدن وعملوا الصالحات طور سران يسروا السكار عملوا الصالحات تبال من يوم شريعة يعززوا طور سرا يقبل أشي كذا وتواصوا أدرا يتبابلون يندقموا توصية يتناززوا مالتهم بمن بالحق بحق نجر لا يتناززوا بمعنى دعوة يدرجوا إليه وده من كتباله تمارو سرو بلو يتناززوا سيكروا مالتهم دعوة مالتنا والدعوة إليه بلو النبر أيضا وتواصوا بالحق سبال بحق نجر أدرا يتبابلوا بمعنى تمارو كتمارات وهلا سرو بلو يتناززوا سيكر وتواصوا أهنم يتناززوا وينم دقموا أدرا بلو يالو ممن بالصبر بتجست أدرا بلو يتناززوا عندك كتباله ستمارو ستسرو ጥሪ ስታደርጉ ሁላ የተለያየ ፈተና ይገጥማቸዋል ከአላህም በኩል ሊሆን ይችላል ከፍጡራንም በኩል ሊሆን ይችላል ከነፍሳችን በኩል ሊሆን ይችላል ስለዚህ ትግስት የሚባለው ነገር አደራ ያሉ ሲቀር አለቀ ስለዚህ بالادله ብሎ ነበር አመጣለ قال الشافعي رحمه الله لو ما انزل الله حجة على خلقه الا هذه الصورة لكفتهم الشيء امام الشافعي قتل سماچو تفكلኛ سماچو محمد ابن ادريس الشافعي المطلبي يبالال محمد ابن ادريس الشافعي المطلبي يبالال 150 عامه هجرة ላይ ተወልደው 204 ዓመተ ሂጅራ ላይ የሞቱ ከአራቱ ትልልቅ አኢማዎች ውስጥ አንዱ ናቸው ኢማሙ ሻፊዒ ሙሐመድ ኢብኑ ኢድሪስ አሻፊዒ ይባላሉ 150 ዓመተ ሂጅራ ተወልደው 204 ላይ የሞቱ ናቸው ይህ ታሪኩን ማወቅ ግድ ይላል በተለይ እነዚህ ትልልቅ ዑለማዎች መቼ ሞተው መቼ እንደሞቱ በተለይ ሙስጠላህ ላይ ገባ በሚባል ጊዜ እያንዳንዱ ሙአሪኽ እያንዳንዱ ሪጃል መቼ እንደሞተ መቼ እንደ ተወለደ ለይቶ ማወቁ ግድ የሚልበት ጊዜ ይመጣል እና ኢማሙ ሻፊዒ ምን አሉ لو ما انزل بايا ورد نور الله حجة ማስረጃ حجة دليل برهان عندنا معناته نص كتباله عندنا نص كتباله حجة دليل برهان ማስረጃ አማርኛው የተቀራረበ ስለሆነ እነዚህ አራቱም አንድ ናቸው ሌሎችም ሊኖር ይችላል ስለዚህ لو ما انزل الله بايورد نورو الله حجة ማስረጃ መረጃን ባያወርድ ኑሩ على خلقه بفطران ላይ በፈጠረው ፍጡራን بمعنى በጂንና በሰው ልጆች በአጋንንትና በሰው ልጅ ላይ ማስረጃን ባያወርድ ኑሩ الا هذه السوره እቺ ሱራ እንጂ بمعنى سوره العصر እንጂ ሌላን ሱራ መረጃ በእነሱ ላይ ልትሆን ባያወርድ ኑሮ ለከፈትሁም በበቃቻቸው ነበር እቺ ሱራ ብቻ بمعنى እቺ ሱራ ብትወርድ እቺ ሱራ ብቻ ወርዳ ሌላ ሱራ ሳይወርድ አንድ ሰው አላህ Subhanahu Wa Ta'ala ጋር ሂዶ አላህ ያዘዘውን ነገር ሳይሰራ ቢሄድ እቺ ሱራ ብቻ ማስረጃ ተበቃው ነበር ለምን ዲንን እንዳለ ያዘ ለምን ዲን ከተባለ ይሄ ነው ሌላ ነገር የለም ዲን ብሎ ማለት መጀመሪያ ምንድነው ኢማን ከዛ አመል ነው ከዛ ዳዕዋ ነው ከዛ ሰብር ነው በቃ ዲን የተባለ ነገር በአጠቃላይ እነዚህ አራቱ ናቸው ከዚህ የሚወጣ ነገር የለም ስለዚህ ቃዒዳው የዲኑ ቃዒዳ እዚህ ሱራ ላይ አለ ቀመሩ ማለት ነው እና لو ما انزل الله بايወርድኖ حجة ማስረጃን على خلقه በፈጠራቸው ፍጡራን ላይ الا هذه السوره እቺን ሱራ እንጂ ሌላ ሱራ ባያወርድ
መረጃ አልመጣልንም ለሚሉት ነገር ምንም አይበቃቸውም እቺ ሱራ ብቻ ትበቃ ነበር ለምን እንዲህ ያላደረጋችሁም አይ መረጃ አልመጣልንም ሊሉ አይሆንላቸውም ነበር እቺ ሱራ ብቻ በቂ ትሆን ነበር ኢላ هذه ሱራ እቺ ሱራ እንጂ ለከፈትሁም ትበቃቸው ነበር ወይንም ደግሞ በበቃቻቸው ነበር አለቀ وقال البخاري رحمه الله تعالى امام البخاري ደግሞ ምን አሉ ቡኻሪ ከተባለ ማን ነው ሙሐመድ ኢብኑ ኢብራሂም ኢብኑ እስማኤል ابن مغيرة محمد بن إسماعيل ابن إبراهيم ابن مغيرة تككلين ياسو بخاري مالت ودا أفغانستان أكبابنا باكستان أكبابنا بخارة متبال كتمامج بخاري مالت بخارة يزداد كتما شيخا سلوهنون باها قريت واسم يتتقرونجي تككلين ياسمو محمد بن إسماعيل ابن إبراهيم متو ذات أنا أرات عامة هجرة تولدو ولات متو 56 عامة هجرة لا يموتن 194 ዓመተ ሂጅራ ላይ ተወልዶ 256 ዓመተ ሂጅራ ላይ የሞቱ ትልቅ ሼኻ ሰሒህ አልቡኻሪ ከተባለ ማንንም ያውቃቸው እሺ እና ኢማም አልቡኻሪ ምን አለ ባብ አልዕልም قبل القول والعمل ኪታቡ ላይ ቡኻሪ ላይ ምን አለ ስለ ዒልም በሚናገርበት ቦታ ላይ ምን አለ ባቡን አለ የሚናገር ክፍል ነው ስለምን العلم እውቀት የሚባለው ነገር قبل القول والعمل መሆኑን የሚናገር ክፍል ነው ርዕሱን ያመጣው ባቡ ላይ ምን አለ ባቡን ይህ ባብ ነው ወይንም ደግሞ ርዕስ ነው العلم እውቀት የሚባለው ነገር قبل القول والعمل ይሄ ሊታወቅ የሚገባል ከመናገርና ከመስራት በፊት መሆኑን የሚናገር ክፍል ነው ከመናገርና ከመስራታችን በፊት ምን መኖር ይፈልጋል ዒልሙ መኖር ይፈልጋል ለዛ ነው አይደል እንዴ ዒልም ያለ ዒልም ማንኛውም ነገር ግዴታ አይሆንም ተረጋጋሚ ጊዜ ሳልፈናል والشيء لا يلزم قبل العلم دليله مسيء فعل المسيء فتهم ብሎ ነበር ስለዚህ መጀመሪያ ምን መኖር አለበት ዒልም መኖር አለበት ዒልም አስቀዳሚ መጀመሪያ ቀዳሚ የሆነ ነገር ረሱልም ሰለላሁ ዐለይሂ ወሰለም መጀመሪያ اقرأ ነው የተባሉት አንብብ ማንበብ ደግሞ የእውቀት አንዱ ክፍል ስለዚህ ቡኻሪ ምን አለ ባቡን ይህ ባብ ነው ወይንም ደግሞ ርዕስ ነው ስለምን የሚናገር العلم እውቀት የሚባለው ነገር قبل القول والعمل والدليل ማስረጃው ደግሞ قوله تعالى ከዛ አስከትሎ ከዚህ በኋላ ምን አለ فاعلم انه لا اله الا الله واستغفر لذنبك በቃ አላህም ለዚህ ባብ ምን አመጣ አላህ ምን ብሏል ፈዓለም ነው መጀመሪያ እወቅ አንሁ መጀመሪያ እኮ ልታውቁ የሚገባ ነገር አንሁ ነገር እኮ ላ ኢላሃ ኢላላህ በእውነት የሚመለክ አምላክ እንደሌለ እወቅ ኢላላህ ከአንድ አላህ በስተቀር ከዛ ካወቅክ በኋላ واستغفر لذنبك ለወንጀልክ ምህረትን ጠይቅ ለምን አንድ ነገር አንድ ሰው استغفار ሊያደርግ የሚችለው ወንጀል መሆኑን ሲያውቁ ነው አይደል ወንጀል መሆኑን አስለን ማያውቁ ከሆነ ምኑን ነው استغفار የሚያደርገው ስለዚህ መጀመሪያ فعلم انه لا اله الا الله واستغفر ምህረትን ጠይቅ لذنبك ለወንጀል فبدا الله ራሱ ጀመረ በምን بالعلم ነው ጀመረ قبل القول والعمل ከመናገርና ከመስራት በፊት በምንድነው አላህ ያለው ለምን استغفار قول فعل ሊሆን ይችላል ሌሎችም ነገር ስለዚህ ነገር فاعلم اذا ታዘዝ ለዛው እወቅ ብሎ አዟል ትእዛዝ ደግሞ ምን ነው የሚያስከትለው ግዴታ ነው الامر يقتضي الوجوب ስለዚህ فاعلم وقانه ነገር እኮ لا اله الا الله واستغفر لذنبك لا ወንጀልህ ደግሞ ምህረትን ጠይቅ فبدا جمر بالعلم በእውቀት قبل القول ከመናገር በፊትና والعمل ከመስራት በፊት ስለዚህ መጀመሪያው ሙቀዲማ ይሄ ነው ሁለተኛ ሙቀዲማ ደግሞ اعلمهم وق رحمك الله الله ይዘንልህና انه ነገሩ يجب ግዴታ على كل مسلم በማንኛውም ሙስሊም ወንድ ሙስሊም ላይ ومسلمة ሴት ሙስሊም ላይ تعلم መማር هذه እነዚህ ثلاثه مسائل ሶስት መሳኢሎችን ማወቁ ግዴታ ወንድም ሴትም ላይ ማወቁን ብቻ ሳይሆን ግዴታ ሆነው
والعمل መስራት بهن በእነዚህ ሶስት ነገሮች الأولى ልናውቀውና ልንሰራበት የሚገባ ነገር መጀመሪያ ምንድነው أن الله خلقنا እንደፈጠረን ማወቅ አለብን ورزقنا ሲሳይንም እንደሰጠን ልናውቅ ይገባል ፈጥሮ ሲሳይ ከሰጠን በኋላ ልናውቅ የሚገባ ነገር ወለም يتركنا እንዳልተወን ማወቅ አለብን حملا በከንቱ أفحسبتم أنما خلقناكم عبثا እንደዚህ በቃ ፈጠርናችሁ በከንቱ የፈጠርናችሁ መሰላችሁ ወይ لا بمعنى الله سبحانه وتعالى ፈጥሮ ረዝቆ ሲሳይን ከሰጠን በኋላ ወለም يتركنا حملا በከንቱ አልተወንም ሂዱ ብሎ እንደንሳቶች አለቀቀን በል እንደውም አርሰለ ላከ ኢለይና ወደኛ ላከ ምን ረሱላን መልእክተኛ ላከ فمن اطاعه ይሄንን መልእክተኛ የታዘዘ دخل الجنه جنة ገብቷል ومن عصاه ይሄንን መልእክተኛ እምቢ ያለ ግን دخل النار እሳት ይገባል ረሱልን ብሏል كل امتي يدخلون الجنه الا من ابى قيل من يأبى يا رسول الله قال فمن اطاعني دخل الجنه ومن عصاني فقد ابى ብሏል የኔ ኡመቶች አጠቃላይ ጀነት ይገባሉ ግቡ ተብለው እምቢ ያሉት ሲቀሩ ማን ነው ግባ ተብሎ እምቢ የሚለው ሲባሉ እኔን የታዘዘ ጀነት ይገባል እምቢ ያለ ደግሞ ጀነትን እምቢ እንዳለ ነው ብለው ረሱል ዘክተውታል ስለዚህ አላህ Subhanahu Wa Ta'ala እንደዚሁ በከንቱ አልተወንም አርሰለ ኢለይና ረሱላን فمن اطاعه ይሄንን መልእክተኛ የታዘዘ دخل الجنه ጀነት ይገባል ومن عصاهم ቢያለ ደግሞ دخل النار እሳት ይገባል والدليل ማስረጃው ደግሞ قوله تعالى إن أرسلنا إليكم رسولا شاهدا عليكم علك الله من على إنا أرسلنا لكم إليكم ودنانت رسولا ملك تنيان لكنا شاهدا هنا مسكاري هنا مالتنا عليكم بنانت لك قيامة ستمتوا يمسكر باتشوال أن أنتم دموا بليلة سورة لا منتهوا وكذلك جعلناكم أمة وسطا لتكونوا شهداء على الناس ويكون الرسول عليكم شهيدا علك ስለዚህ እናንተ በሌላ ኡማ ላይ መስካሮች ናችሁ መልእክተኛው ደግሞ በእናንተ ላይ መሰከራል አድርሻቸዋለሁ መልእክቴን አድርሼ እከሌን ቢብሯል እከሌ ደግሞ ተቀብሏል ስለዚህ እንዲህ አይነት መልእክተኛ ልከናል መስካሪ ሆነ በእናንተ ላይ አድርሻለሁ እንቢ ብሏል አድርሻለሁ ተቀብሏል የሚልን መልእክተኛ ቂያማ በእናንተ ላይ መሰከርን መልእክተኛ ልከናል كما أرسلنا إلى فرعون ልክ እንደላክነው ወደ እናንተ ላክነው ልክ እንደላክነው ነው ኢላ ፍርዓውን ረሱላ ወደ ፍርዓውን መልእክተኛ እንደላክነው ሁላ ወደ እናንተ መስካሪ የሆነ መልእክተኛ ልከና ግን የፍርዓውን ውጤቱ ምን ሆነ ነው ልክ የፍርዓውን ውጤት እንደደረሰው ለሌላውም ይደርሰዋል ፍርዓውን فعصى አመፀ ወይንም ደግሞ እምቢ አለ ፍርዓውን الرسول ملكتين بمعنى موسى نبياله ما علمت لكم من اله غيره اراني كان ليلا ما اقوم املاك يلم ماله موسى مጥቶ ተው አላህን ተገዛ ربنا الذي اعطى كل شيء خلقا ثم هدى ብሎ ነገረው አይ ما علمت لكم من اله غيره እንደውም فانا ربكم قال انا ربكم الاعلى እኔ ነኝ የበላያችሁ ጌታ ምን የበላይ ጌታ ትላላችሁ እኔ ነኝ እንደውም ሲያፈዝ ምን አለ ያ ሐማኑ ابن لي صرحا لعلي ابلغ اسباب السماوات فاطلع الى اله موسى ትልቅ ሆነ ተገነትን ስራልኝ ከዛ ወደ ሙሳ ጌታ ልመልከት ሙሳ ከላይ ጌታ አለኝ እያለ ነውና ከኔ ሌላ ደግሞ ማውቀው አምላክ የለም ብሎ አፌዘ እሺ فعصى فرعون አመፀ እንቢ ያለ الرسول መልእክተኛ ከዛ فاخذناه ያዝን اخذን ያዝነው ወቢላ ቃም ብርቱ እና አሳማሚ ማለት ነው ብርቱ የሆነ ያዝነው على الله سبحانه وتعالى بمعنى تناغم النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب እዚህ አዱኛ ላይ ተይዘዋል ጧት ማታ እሳት ይቀርብላቸዋል ከጀሃነም ቂያማ ሲቀርብ ደግሞ የባሰ ወደ በረታው ቅጣት ይገባሉ
ስለዚህ የዚህ ጀሃነም መግባትና ጧት ማታ በእሳት መቀጣጠሉ ምንድነው ሰበቡ ከተባለ ፈዓሳ ፍርዓውን እንቢ ስላለን ስለዚህ መልእክተኛው የሙሐመድ ሪሳላ መጥቶለት እንቢ ያለሁላ ፍርዓውን የተጋተውን ጀሃነም ይጋታል ስለዚህ መጀመሪያ ልናውቀው የሚገባ ነገር ይሄ አላህ Subhanahu Wa Ta'ala ፈጥሮ ከረዘቀን በኋላ ዘንጥ ለክርስቶስ የሚባል ነገር የለም ሁሉም ስራ ያውጣ ولا تزر وازرة وزر اخرى ሁሉም ስራ ነው እንጂ بمعنى ለኛ ተብሎ ተሰቅሏል ለኛ የኛ ወንጀል እሱ ተሸክሟል የሚባል ነገር አቅል የሚቀበለው ነገር የለም ሁለተኛው ደግሞ ልናውቀው የሚገባ ነገር ان الله لا يرضى አይወድም ምንን ከተባለ አይሽረከ ሊጋራበት معه ከሱ ጋር احد አንድም ሰው አላህ Subhanahu Wa Ta'ala በሱ ላይ ሊያሻርኩበት አይወድም ለምን ሽርክ የሚባለው ነገር ኩፍር ነው ኩፍር ደግሞ አላህ Subhanahu Wa Ta'ala ለባሪያዎቹ አይወድም ولا يرضى لعباده الكفر ለባሪያዎቹ አላህ ኩፍርን አይወድም ሽርክንም አይወድም ለምን ከተባለ ሽርክ የሚባለው ነገር ትልቅ ዙልም ከዙልሞች ሁሉ ዙልም የሚባል ነገር ምንድነው ሽርክ ነው ዙልም ብሎ ማለት وضع شيء في غير موضعه አንድ ነገር ያለ ቦታው ማስቀመጥ ነው ስለዚህ አላህ አይወድም አይሽረከ ሊጋራበት معه ከሱ ጋር احد አንድ في عبادته በአምልኮው ላይ በሚደረገው ዒባዳ ላይ አንድም ሰው ሊያሻርኩበት አላህ አይፈልግም አይወድም لا ملك مقرب ولا نبي مرسل ቅርብ መላእክታም ቢሆን ولا نبيም ቢሆን مرسل ይታክ ሌላ ይቅርና بمعنى ቀብር ውስጥ ያሉ ተራሶች ይቅርና لا ملك مقرب ቅርብ ይሆነ እነ ጅብሪል እነ ሚካኤልም ቢሆኑ ከአላህ ጋር ልታመልኳቸው አላህ አይወድም ولا نبي مرسل የተላከ ነብይም እንኳን ሌላው ይቅርና ማለት ነው والدليل قوله تعالى ማስረጃው የአላህ ቃል ነው አላህ ምን ብሏል وان المساجد لله فلا تدعوا مع الله احدا وان المساجد مسجد የተባለ በአጠቃላይ مساجد ሲባል ሁለት አይነት ተፍሲር ነው وان المساجد ሲባል ግማሾቹ ምን አሉ مساجد ሲባል ሱጁድ ማውረጃዎች ማለት ነው ሱጁድ የሚወረድባቸው ምን ኡምርቱ አን አስጁደ على 7 اعظم ብለዋልና ግንባር ሁለት እጅ ሁለት እግር ሁለት ጉልበት እነዛ ነው ለማለት የተፈለገው ግማሾቹ ደግሞ አይ መስጂድ ሲባል መሬት ነው በቃ الارض كلها مسجد ብሎ ረሱል ሰለላሁ ዐለይሂ ወሰለም አይደል እንዴ መሬት የተባለ እንዳለ መስጊድ ነው ምን ሲቀር መቅበራና መዝበራ ሲቀር ብሎ ረሱል ሰለላሁ የተናገ አሳለፍነው ሐዲስ አለ መቃብር ሻወር ቤት ግመል የሚሰበሰቡበት እነዛ ቦታ ሲቀር መስጂድ ነው በቃ ስለዚህ ይህ መስጂድ አለም መጥቷል አይደል እንዴ አል ከመጣሁንም ያካተተ ነው በቃ ማንኛውም መስጂድ የተባለ ወይንም ደግሞ እነዚህ ሱጁድ መውረጃዎች እጅ እግር ሁሉ ነገሮች በአጠቃላይ ማናቸው ሊላሂ አላህ ናቸው ስለዚህ እነዚህ ነገሮች በአጠቃላይ ያላህ ስለሆኑ فلا تدعوا አትለምኑ አታምልኩ ማለት ነው ዱዓ ከተባለ ዒባዳ ነው ዱዓ ነው ለምን الدعاء هو العباده ብለው የተናገሩበት ሐዲስ አለና ስለዚህ فلا تدعوا አታምልኩ مع الله ከአላህ ጋር احدا አንድም ስለዚህ ለተለናውቀው የሚገባ ነገር ይሄ አውቀንም ልንሰራበት የሚገባ ማለት ነው الثالث ሶስተኛው ደግሞ ان من اطاع الرسول ووحد الله لا يجوز له موالاه من حاد الله ورسوله ولو كان اقرب طيب ان من اطاع الرسول መልእክተኛውን የታዘዘ ሰው ማለት ነው ووحد الله اللهንም አንድ ያደረገ ሰው لا يجوز له አይፈቀድለት ምን ሙዋላቱን የልብ ወዳጅ አድርጎ መያዝ ማንንም ከተባለ من حاد الله اللهን የተጣላ ሰው ከአላህ ጋር የተጣላን ሰው የልብ ወዳጅ አድርጎ መያዝ የለበትም لا تتخذوا عدوي وعدوكم اولياء የኔና የናንተን ጠላት የልብ ወዳጅ አድርጋችሁ አትያዙ ሙዋላቱ من حاد الله اللهን የተጣላና ወረሱሉ መልእክተኛው የተጣላን ሰው
የልብ ወዳጅ አድርጎ መያዝ አይፈቀድለትም ለማን ነው የማይፈቀደው ከተባለ አላህን አንድ አድርጎ መልእክተኛውን የታዘዘ ለምን ድንበር አለ ይሄኛው አላህን አንድ አድርጎ መልእክተኛውን ታዟል ሙእሚን ነው ይሄኛው ደግሞ አላህን አልተቀበለም መልእክተኛውንም አስተባብሏል ካፊር ነው ስለዚህ እቺ ድንበር መሐላቸው ላይ አለችና ይሄ ድንበር መሐል ላይ ያለ የልብ ወዳጅነት ምን አመጣው እሺ ስለዚህ ምን አለ ላ يجوز له አይፈቀድለት ሙዋላቱን መወዳጀት ወይንም ደግሞ የልብ ወዳጅ አድርጎ ማለት من حد الله الله የተጣላና ወረሱለ መልእክተኛ ولو كان ቢሆንም እንኳን ይህ ሰው ማን ይህ አላህና መልእክተኛው የተጣላው ሰው አቅረበ ቀሪብ የቅርብ ቢሆንም እንኳን የቅርብ እንኳን ቢሆን የልብ ወዳጅ አድርጎ መያዝ አይቻልም የልብ ወዳጅ አድርጎ መያዝ አይቻልምና በጎ መዋለንም ደግሞ ለይተን እናውቅ ይገባል ረሱል ሰለላሁ ዐለይሂ ወሰለም ትላንት ምን አለ ኢነ በኒ ፉላን ليسوا باولياء እከሌ የሚባሉት ቤተሰቦች የኔ ወዳጆች አይደሉም ካሉ በኋላ ግን ሌላ ሪዋያ ላይ ደግሞ ምን አሉ لكن لهم رحما سأظلها ببلالها እነሱ በኔ ላይ ምን አላቸው ዝምድና አላቸው ያቺ ዝምድናን በእርጥብነቱ አረጥዋታለሁኝ ለዚህ የልብ ወዳጅ አድርጎ መያዝና ምንን ለይተን ማወቅ አለብን በጎ መዋልን ለይተን ማወቅ አለብን በጎ መዋል ችግር የለውም እነዛ ሙስሊሞች እነዛ ኩፋሮች ምን እስካልሆኑ ድረስ ሙሐረብ እስካልሆኑ ድረስ ዲናችን ላይ የሚዋጉን እስካልሆኑ ድረስ ለነሱ በጎ ይዋላል لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم عن دياركم أن تبروهم وتقسطوا إليهم إن الله يحب المقسطين بك الله سبحانه وتعالى أن أنت كريتاتشو على سوطاتشو እንደዚሁም ደግሞ ዲናችሁ ላይ እንትን ያላላችሁን በጎ ልትውሉላችሁ አላህ ይከለክላችሁ እንደዚሁ ፍትህ ልትውሉላችሁ አይከለክላችሁም እንደውም አላህ ፍትህ የሚውሉትን ነው የሚወደው وتقسط ان الله يحب المقسطين ፍትህ አድራጊዎችን አላህ ይወዳልና ስለዚህ እነሱ ልብ ወዳጅ አድርጎ መያዝና የነሱን ሐቅ መስጠት የተለያየ ነው ያንን ለይተን ልናውቅ ይገባል ስለዚህ ያ ቅርብም ቢሆን ማለት ነው بمعنى አባት እናት ወንድም ምን ሲፈልግ የሱን ልብ ወዳጅ አድርጎ መያዝ አይበቃም ወደሊሉ ቀውሉ ተዓላ ማስረጃው ያላህ ቃል لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله لو كان أباه إلى آخر الشيء الله من قال لا تجد أتاجنين بمعنى لا يجوز عندهم شكاو من نبرين لا يجوز نبر أيضا لنا الله جنيا له لا تجدون أتاجنين بفصل لجنيا يسلمنا ما انكتب على قوما يؤمنون بالله واليوم الآخر بالله أنه بمجرشا يأمنوا سوچن قوما سوچن أتاجنين يؤمنون يأمنوا بالله واليوم الآخر بالله أنه بمجرشا كان يأمنوا سوچن أتاجنياتشو لمن آمنوال ይህ ኢማን ይከለክላቸዋል ኢማን ካለ መወዳ የሚባለው ነገር ከኩፋር ጋር ሊመጣ አይችልም ስለዚህ አታገኝ አይፈቀድም حرام ሳይሆን لا تجدوا በፍጹም አታገኝም ቀውመን ሰዎች يؤمنون يأمنوا بالله واليوم الآخر ምን ሲያደርጉ ከተባለ ይዋዱ ሲወዳጁ ወይንም ደግሞ የልብ ወዳጅ አድርገው ሲይዙ አታገኝም ማንን ከተባለ من حد الله አላህን የተጣላ ወረሱለሁ መልእክተኛው አላህና መልእክተኛውን የተጣላን ሰው ሲወዳጁ አታገኙ ወለው ካኑ ቢሆኑም እንኳን እነዚህ ሰዎች ምን አባኡሁም አባቶቻቸው ማዕና ይህ ቁርአን አንቀጽ የወረደው አንዳንድ ሙፈሲሮች አስባብ ሰበቡን ኑዙሉ የበድር ቀን ነው አቡ ዑበይዳን ነው የሚመለከተው አቡ ዑበይዳ አምር ኢብኑ ጀራህ ነው ለምን ولو كان آباؤهم تبلال بدر كان أباتهم قالوا لنا الذي ولو كانوا آباؤهم سبال إن أبو عبيدة ناتشو أو أبناءهم سبال دقموا ما أنه أبو بكر الزاني لجو أملت أنجي أبو بكر بدر كان سيسيزو لجو انتن سيلو نبر ششنجي أو إخوانهم سبال من دزا ወንድሙን የገደለ አላህም ብዙም ትዝባይ አው አሺረተሁም ሲባል ደግሞ ዘመዶቻቸው ዑመር ዘመዱን ለመግደል ብዙ ጥረት አድርጎ ነበርና ስለዚህ አላህ Subhanahu Wa Ta'ala ተናገረ
ወለው ካኑ ቢሆኑም እንኳን አባአሁም አባቶቻቸው አው አብናአሁም ልጆቻቸው አው ኢኽዋነሁ ወንድሞቻቸው አው አሺረቱ ዘመዶቻቸው ቢሆኑ ለምንድን ነው ይሄ ተከሰተው ከተባለ ኡላኢክ እነዛ ላ ተጅዱ የተባሉት ሰበቡ ምንድነው ከተባለ ከተበ ስለጻፈ ነው አላህ في قلوبهم ቀልባቸው ላይ الإيمان ኢማንን ስለጻፈና وأيدهم ስለረዳቸው አላህ Subhanahu Wa Ta'ala አበራክቶ ስላጠናከራቸው ነው بروح منه بروح እቺ ሩህ የምትለው የተለያየ ተፍሲር ሰጥተውታል ጅብሪልም ነው የሚባል ግን የተሻለ የሚሆነው ወህይና ቁርአንና ወህይ ነው እሺ ለምን وكذلك ምን ነበር ሩሃን من امرنا من القران እንቀሳ ሩህ ሲባል ወህይ ነው ስለዚህ وأيدهم አጠናክሯቸዋል بروح منه ከሱ በሆነ መንፈስ بمعنى ከሱ በሆነ ወህይ በቁርአን አጠናክሯቸዋል የት ከተባለ አዱኛ ላይ ሲኖሩ حالاቸው ወይንም ደግሞ ሁኔታቸው ይሄን ይመስላል አኺራ ደግሞ ሲመጡ ويدخلهم ያስገባቸዋል ጀናት ጀነት تجري متفس من تحتها كسرى الانهار ወንዞች ወይንም ደግሞ ጅረቶች አራት አይነት ወንዞች ሱረቱል መሐመድ ላይ እንደተጠቀሰው አሰል የሆነ ማ ከማር ከወተት እንደዚሁም ደግሞ ለበን አሰል خمر እነዚህ አራቱ ናቸው አንሃሩ من ماء ከውሃ ይሆን وانهار ደግሞ من خمر وانهار ደግሞ من عسل ከማር ይሆነ ማለት ነው ከወተት ከخمر እንደዚሁም ደግሞ ከውሃ የተሰራ ويدخلهم ያስገባቸዋል ጀናትን ጀነት تجري متفس من تحتها كسر الانهار خالدين ይዘወትራሉ فيها በዛቦታ يعني فيا اهل الجنه خلود فلا موت ብሎ የለም ሞት በጀነትና በጀሃነም መሃል በበግ ምስል መጥቶ ከታረደ በኋላ ምን ይባላል የጀነት ሰዎች ሆይ ካሁን በኋላ خلود فلا موت መዘውተር ነው ሞት የሚባል ነገር የለም የሳቶችም እንደዛው رضي الله عنهم ورضوا عنه الله سبحانه وتعالى ወደደላቸው رضي الله عنهم ከነሱ በኩል የሆነው ነገር አላህ ወደደ ورضوا وددوا عنه بمعنى رضي الله ወደደ عنهم ከነሱ ላይ ምን ኢማን አመል صالح የነበረ ورضوا وددوا عنه ከሱ በኩል ምን ጀነትን እና እዛ ላይ ያገኙትን ጸጋ በአጠቃላይ በዛ ነገር ተደሰቱ ደስተኛ ሆኑ አላህ ደስተኛ ሆነ አንሁም ከነሱ ላይ በሰሩት ስራ በሰሩት ጥሩ ስራ ዱንያ ላይ በሰለፉት ደስተኛ ሆኑ እነሱም ደግሞ አላህ በሰጣቸው ጀነትና ጸጋ ተደሰቱ ኡላኢከ እነዚህ እስካሁን ስንዘረዝርላችሁ የነበሩት ምንድናቸው ህዝቡላህ ናቸው የአላህ ጭፍራዎች ናቸው ስለዚህ አላ አዋጅ ልታውቁት የሚገባ ነገር ኢነ ሒዝበላህ ያላህ ጭፍራ هم እነሱ ምንድናቸው አልሙፍሊሁን ፈላህና ነፃ የሚወጡት እነሱ ናቸው ስለዚህ አሁንም መቅደሙን አልጨረሰም እሺ اعلم አሁንም ወቅ አርሸደከ አላህ ቀናቻውን መንገድ ይምራህና لطاعته ልትታዘዙ ان الحنيفيه ቀጥተኛው መንገድ حنيفيه ማለት ወለም ዘለም የሌለበት መንገድ ማለት ነው حنيفيه ብሎ ማለት ቀጥተኛ መንገድ ብሎ ማለት ሚለተ ኢብራሂም የኢብራሂም መንገድ ነው የኢብራሂም መንገድ ደግሞ ብሎ ማለት አን ተዕቡድ አላህ ልትገዛው ሙኽሊሰን ጥርት አድርገህ ለሁ ለአላህ الدين ዲንን ማለት ነው የምታመልከውን ዲንህን ዒባዳህን ለአላህ ጥርት ልታደርግ ነው وبذلك በዚህም ነው በምን إخلاص الدين لله በሚለው ነው አላህ أمر الله ያዘዘው جميع الناس ሰዎችን በአጠቃላይ አላህ ያዘዘው በዚህ ነው وخلقهم የፈጠራቸውም ደግሞ ለዚች ለዒባዳ ነው ለሌላ ነገር አይደለም አላህ አስል መሰረት የሰውን ልጅ ሲፈጥር የፈጠረው ለዚች ነው ያዘዛቸውም በዚህ ነው كما قال تعالى وما خلقت الجن والانس الا ليعبدون بك جن الفتركم وما خلقت الفتركم من الجن جن الفتركم والانس يسوم ልጅ አልፈጠርኩም በቃ ለሌላ ነገር አልተፈጠረም ማ ምንድነው ናፊናት አይደል
عام ስለዚህ ለምንም ነገር አልተፈጠረም كذاك من وما تفيدان مع كل العموم الذي وما خلقت الفتركم بك جنንም አልተፈጠረም والانسም አልተፈጠረም الا ليعبدون ሊገዙኝ ومعنى يعبدون ማለት اي يوحدون عند አድርገው ሊገዙኝ ለሌላ ነገር አልፈጠርኩም واعظم ትልቁ ما امر الله به الله ያዘዘው ነገር ምንድነው التوحيد توحيد وهو توحيد ብሎ ደግሞ ማለት افراد الله بالعباده افراد الله اللهን መነጠል اللهን አንድ ማድረግ ነው በምን بالعباده በአምልኮ ግን የተሻለ የሚሆነው توحيد تعريف افراد الله بما يختص به مثل የተሻለች ነው الله በሚገባው ነገር ላይ መነጠል በዒባዳ ብቻ ሳይሆን በማንኛው በስሙም በባህሪው በተለያየ ነገር አላህ Subhanahu Wa Ta'ala መነጠል ተውሂድ ይባላል እሺ واعظم ደግሞ ትልቁ ማነሃ عنه الشرك واعظم ትልቁ ማነሃ ከከለከለው ነገር عنه ከዛ ከከለከለው ነገር ትልቁ ብዙ ያዘዘው ነገር አለ ካዘዘው ነገር ትልቁ ተውሂድ ተውሂድ ብሎ ማለት አላህ በሚገባው ነገር ላይ አንድ ማድረግ ነው ብዙ የከለከለው ነገር አለ ከከለከለው ነገር ደግሞ ትልቁ ምንድነው ሽርክ ነው ሽርክንም تعريف ያደርግ ምን አለ وهو على شيخ ሽርክ ብሎ ማለት دعوه غيره دعوه ማምለክ ወይንም ደግሞ መለመን ነው غيره ከአላህ ውጭ ሆነ ነገር መለመን ነው معه ከአላህ ጋራ ከአላህ ውጭ ሆነ ነገር ከአላህ ጋራ መለመን ነው አለ ይሄ የሽርክ ክፍል ነው እንጂ ሽርክን አያጠቃልልም ሽርክን ብሎ ማለት ደግሞ ምንድነው ኢስባቱ الشريك لله بما يختص به ነው በቃ ለአላህ Subhanahu Wa Ta'ala ሸሪክን ወይንም ደግሞ አጋርን ማጽደቅ ነው በምን ከተባለ بما يختص به በሚገባው ነገር በስሙ በባህሪው ስለዚህ ሽርኩን في الالوهيه ሽርኩን في الاسماء والصفات አለ ሽርኩን في الربوبيه አለ ሽርክ ሁለት አይነት ነው ሽርኩን አክበርና ሽርኩል አስገር ይሆናል ትልቅ የሆነ ሽርክ አለ ትንሽ የሆነ ሽርክ አለ ትንሽ የሆነው ሽርክ بمعنى ሰውየው ከእስልምና ያስወጣው ባጭሩ مثل الرياء والسمعه ምሳሌ ሰላት እየሰገደ ከዛ በኋላ እንዳጋጣሚ ሰው ሲያይ ያ ይሰግድ የነበረው ሰላት ከመጀመሪያው የበለጠ የሚያሳምር ከነበር ቂራአውን ከነበረበት የሚያሳምር ከሆነ ሽርኩ ሪያ እና ሱምዓ ነው ሽርኩል አስገር ነው ከሰውየው ከእስልምና አያስወጣውም አክበሩ ግን ሰውየው ከእስልምና ያስወጣዋል ጀሃነም ሲሄድም ደግሞ ዘውታሪ ይሆናል ስለዚህ ሽርክ ብሎ ማለት ወዳዕወቱ غيره ሌላን ማምለክ ነው معه ከሱ ጋር ወደሊሉ قوله تعالى واعبدوا الله اللهን አምልኩ اللهን ተገዙ ولا تشركوا አታጋሩ به بالله شيئا አንዲትን ነገር እንዳታጋሩ وبالله ተውፊቅ የዛሬውን በዚሁ እናቆማለን